ተነሽ ቁሚ። ደህና ነሽ? ግንባርሽም ደህና ነው? ልክ ነህ። ከግንባሬ ልቤን የተሰበረው ልጄ። ኤዱ ነግራኛለች። ለጨዋታ ነው ፕራንክ ነው ብላኛለች። ግን አንቺ ጨዋታውን አልቻልሽበትም። ፌንት እንድትበይ ሳይሆን የተነገረች ልጄን እያልሽ ነጠላ እንድታነሺ ነበር። ግን ፌንት በላሽና አበላሸሽባት። አሁን ሳባን እንድትበቀልልኝ እፈልጋለሁ። ምን ማለት ነው ደግሞ? ላደረገች ነገር ሁሉ እንድትበቀልልኝ እፈልጋለሁ። ኖ ካልክ ደግሞ እናት የለኝም ብለህ እርምህን አውጣ። ኖ አላውጣም። ኖ ካልክ ደግሞ እኔ ደግሞ ልጅ የለኝም ብዬ እርሜን አወጣለሁ። ውሸትሽ መሆን አለበት። እስኪ ያየውሽ አውጪ። እሺ ውሸቴን ነው። ታዲያ ደሜ ፈሶ ይቀር? ወይ የኔ እናት፣ ደምሽማ ፈሶ አይቀርም። የፈሰሰውን ደምሽን አመጣልሻለሁ። የፈሰሰውን ደም አልፈልግም። የምፈልገው የሳባን ደም ነው። አዎ ልጠጪው? እማ እኔ ቫምፓየር እናት እንዲኖረኝ ስለማልፈልግ አይሆንም። ይሄ ሐሳብ ይቅር። ፌንት አስበላትና ደሜን መልስልኝ ያልኩ። እማ አይሆንም፣ በቃ ታዩ። እኔ ይኸውልሽ ኤዱ ስትጨነቅ ማየት አልፈልግም። ደም ከሆነ ግን የምትፈልጊው የኔን ሰጥሻለሁ። ስትፈልጊ ከዚህ ስትፈልጊ ከዚህ ምጠጭ። አባትህ የሚስቱ ደም ደመከልብ ሆኖ ሲቀር ቢያይ ኑሮ እንዲህ ስትል ቢሰማ ኑሮ ምን ያህል በታዘበ ነበር። እማ እንዴ አንቺም አባቴም ማስጨነቃችሁን ትችሉታላችሁ እንዴ? እሺ በቃ ምን ቆይ በቃ ፌንት አስበላልሻለሁ። ጎሽኔ ልጅ እሰይ የምትወደውን ነገር ያስበላ ጎሽኔ ልጅ። እማ ፌንት አስበላት ስትይ እኮ እራት ጋብዛት የምትይ ነው የሚመስለው። አዋ እንዴ እኛ ቤት መጥቶ እኮ ሳይበላ የሚሄድ የለም። ፌንትም ቢሆን በልተው ነው የሚሄደው። እሺ ግንማ ይሄንን ነው። ይሄን ካደረኩልሽ በኋላ በየሰፈሩ ምናምን እየዞርሽ ልጄ ደሜን አስመለሰልኝ ደመላሽ ምናምን ብለሽ ሰፈር ውስጥ ሌላ ስም እንዳታወጭልኝ። ተው እንጂ ይሄ ጥሩ ስም አይደለም። አስበሽውም ነበር? ተቀመጥ። እኔ ወስኛለሁ። አንተ ምን አልክ? እንዴ ምንም እኮ አልተናገርሽ። እሺ ቆይ ምንድን ነው የወሰንሽው? እማ እንደማትሰማኝ አውቃለሁ፣ ግን ግራ አጋብቼም ቢሆን ጊዜ መግዛት እችላለሁ። ነግረሃለች። ምን ተዋሻለህ? ንገሪኝ። ራስሽ ንገሪኝ። አንቺ አትነግሪም? ምን ያፈዝሻል? ሙሽሪት መውለድ አትችልም እና ደግሞ እሷ ካልቻለች ዘራችን እንዲቀጥል አንተ ከሌላ ሴት ወልደ እንድታመጣ ተወስኗል። አለቀ በቃ። ወስናችሁ ሞታችኋል። እንዴት? ከዚህ የተሻለ ሐሳብ አለ? ቆይ መጀመሪያ ነገር ይሄ ሐሳብ እንዴት መጣላችሁ? እና ታዲያ ልጅ ላትወልድ ነው ወይ? ትወልዳታለህ እንዴ? እማ የምታወሪው ገብቶሻል? ከትዳርህ ውጪ ማግጠህ ሌላ ልጅ ይዘና እያልሽኝ እኮ ነው። የኔን ታይ። ቆይ ኤዱ አታሳዝናችሁም? እማ ስለሷ ጭንቅላት አታስቡም? አልገባኝም። ምን እንድል እየጠበቅ ነው? እማን እንዳማል ብቻ እንዳይሆን። ኧረ እባክሽማ ሰውስ ምን ይለናል? ይኸውልህ እንደውም የነገር መጋለጥ የለበትም። ወንድም አጥፋው። በቃ ከጠፋ ትስማማለህ? እማ እናንተ የመጨረሻው ትውልድ ልትሆን ነው። አባትህ ለእናቱም ለአባቱም አንድ ነው እና ዘሩ ይጥፋ። ይኸውልሽ እሱን አሁን አልነበረም። እኔ ህፃን ልጅ ሆኜ ወንድም እህት አጥቼ ስንገላታ ነበረ። ስለ ዘር ማስቀጠል ምናምን መጨነቅ የነበረብሽ። እዲያ ባለፈ ታሪክ አጨጭቀኝ። እሺ አረ እናንተ ፈሩ እንዴ? ይሄኔ እኮ ለኤዱም ነግራችኋታል አይደል? ኤደንማ ተስማምታለች አይደለም እንዴ? አዎ እንዲሁም ገላገላችሁኝ ብላለች። አትፍረድባት የኔ ምስኪን፣ ስለምትወድህ እኮ ነው። ወይኔ የኔ ጣፋጭ፣ በእኔ ምክንያት በጣም ብዙ መከራ እየተቀበለች ነው። የምን መከራ አንተ? ይልቅ በመስማማቷ እናመሰግናታለን። እሺ ቆይ ሴቶቹስ እሺ ይሏችኋል? ባይስማሙስ? እሱን እኔ ጨርሻለሁ። ጨርሻለሁ አይደለም፣ አታሷሸኝ። እጨርሰዋለሁ ነው ያልኩት። እኛ ሴቶቹን መርጠን በምህረት ልጅ ወይንም ባሰለፈች ልጅ ላይ ወስነናል። አንተ ደግሞ የምትፈልገውን ምረጥና ወስን። ቆይ የምህረት ልጅ ተስማምታለች? ኤዱን ማመስገን አለብኝ። ይሄ ነገር እንደዚህ በቀላሉ የሚቋጭ አልመሰለኝም ነበር። መጣሁ። እሺ ቀድመን እሷን አግኝተናት ቢሆን ኑሮ እዩ ተስማምቷል ብለን እናሳምናት ነበር። አንቺ ነሽ። ይኸውልህ ናቲ፣ የእኛን ስራ አስቸጋሪ የሚያደርገው ነገር ምን መሰለህ? ትዕዛዝ ሲበዛ ውክቢያ ነው። አትችለውም። ገብቶሃል? በጣም አስቸጋሪ ስራ። እኔ እኮ በጣም ፈጣን ሰው ነኝ። እቃ በማንሳት ነው። ምን አሉ ማዘር?
እና ደግሞ ደንበኛ በእምነት ነው ብር የሚሰጥህ፣ እኛም በእምነት ነው የምናቀርብላቸው። አየህ እኛ ስራ ላይ እምነት በጣም ወሳኝ ነገር ነው። እንዴ እኔ እምነት በጣም ነው የምወደው። አንዴ ምን ሆነ መሰላችሁ? አንድ በወር የሚከፍለን ታማኝ ከስተመር ነበረ እና ያ ከስተመር በወር እስኪከፍል ድረስ